ዛሬ እንግዲህ ይዤላችሁ የመጣሁት ገራሚ የሆነ ኢትዮጵያ ውስጥ የሚሰራ አፕሊኬሽን ነው። እንደምታዩት ስልክ ቁጥራችሁን ታስገባላችሁ። ቋንቋውን ላንጉጅ እንግሊዘኛ ወይ አማርኛ ማለት ይቻላል። እዚህ ጋር ያሉትን ፎርሞች ሙሉ ስማችሁን፣ ጾታችሁና በርዝ ዴታችሁን በትክክል ሙሉ። ከዛ ሪፈራል ኮድ የግድ አስገቡ። እዚህ ጋር ስክሪኑ ላይ ያለው ሪፈራል ኮድ። ከዛ እንደምታዩት ቦነስ ይሰጣችኋል። ክሌም ታደርጋላችሁ። ልክ እንደ ቲክቶክ አይነት ምናምን ነው የሚመስለው፣ ነገር ግን በጣም የሚገርምና አሪፍ የሚከፍላችሁ አፕሊኬሽን ነው። በጣም ማለት ነው። እኔ የተለየ የምለው አፕሊኬሽን ነው። እንደምታዩት እዚህ ጋር ሜኑን ትነካላችሁ። በግራ በኩል እዚህ ጋር ፕሮፋይላችሁ ሁሉን ገብታችሁ ጨርሱ። መጀመሪያ እዛ ጋር ፕሮፋይላችሁ ማለት ነው። ኋላ አሳያችኋል። እዚህ ጋር ባላንስ ያሳያችኋል። እዚህ ጋር እርን የሚለው ጋር ስትገቡ እዚህ ጋር ቻሌንጆች አሉ። ጆይን ቻሌንጅ ማለት ለምሳሌ የመጀመሪያው 10,000 ፖይንት ማለት ፎሎወር ማለት ነው። ፎሎወር ስትደርሱ 10,000 ፎሎወር ከደረሳችሁ 10,000 ያ ማለት 5,000 ብር ማለት ነው። የተለያዩ ቻሌንጆች አሉ። እንደምታዩት ፖይንት ላይ ስትገቡ እዚህ ጋር ዴይሊ ላክ የሚል አለ። ኢንቫይት ፍሬንድ አለ። እዚህ ጋር በጣም ሁለት አይነት መንገድ የምታገኙበት እዚህ ጋር ስፓይን በማድረግ ስክራች በማድረግ ካርዶች ማግኘት ትችላላችሁ ፖይንቶች። እዚህ ጋር ደግሞ ሪፈር በማድረግ 20 ሰው ስትጋብዙ እንደምታዩት በአንድ ሰው 20 ፖይንት ሰጣችሁ ማለት 10 ብር ማለት ነው። በአንድ ሰው 10 ብር ማለት ነው፣ ግማሽ ማለት ነው። ለምሳሌ በአንድ ሰው 10 ማለት ነው። ያ ማለት በጣም አሪፍ ነው። እዚህ ጋር እንደምታዩት ባላንሳችሁን አሳያቸው። እዚህ ጋር ፕሮፋይል አለ። ፕሮፋይላችሁን ነክታችሁ ሙሉ ለሙሉ ኤዲት የሚለውን ነክታችሁ ፕሮፋይላችሁን መጨረስ አለባችሁ የግዴታ ማለት ነው። እዚህ ጋር ያልተሞላ ነገር ባዮችሁን ትሞላላችሁ። እዚህ ጋር ዩዘር ኔማችሁን እንደምታዩት ዩዘር ኔም ትሞላላችሁ። ከዛ ሴቭ ቼንጅ ታደርጋላችሁ። ወደ ታች ትሄዱና ሴቭ ቼንጅ ታደርጋላችሁ። ትንሽ አፕሊኬሽኑ ሰርቨሩ ቢዚ ሊሆን ይችላል። ነገር ግን እየደጋገማችሁ ሴቭ ካላደርጋላችሁ እያስተካከላችሁ ፕሮፋይል ኢሜጃችሁን ፎቶአችሁን መቀየር አለባችሁ ማለት ነው። እነዚህ የመጀመሪያ ነው። ፕሮፋይላችሁ መጨረስ አለባችሁ ማለት ነው። ኦኬ። ሪፈራል ሊንክ መጠቀም ደግሞ አለባችሁ። እዚህ ጋር ስክሪኑ ላይ የምታዩት ሪፈራል ኮድ ስትመዘገቡ መጀመሪያ ሪፈራል ኮድ የሚለው ቦታ ላይ አስገብታችሁ ነው ሳይን አፕ ወይም ሬጂስተር ማድረግ ያለባችሁ። ከዛ እዚህ ጋር ፕሮፋይላችሁ ከጨረሳችሁ በኋላ ታች ላይ ሴቭ ቼንጅ የሚለውን ነክታችሁ ሴቭ ማድረግ ይኖርባችኋል። እዚህ ጋር አንድ በአንድ ማለት ነው። እንደምታዩት ባዮ ጋር ትሞላላችሁ፣ ዩዘርኔም ትሞላላችሁ። ሄይት ምናምን ይጠይቃል። ቁመታችሁ ምናምን በግምት ዝም ብላችሁ ቁመታችሁን ሄይት ምናምን ነው ትሞላላችሁ። ከዛ በኋላ እንደምታዩት እዚህ ጋር ሴቭ ታደርጉና ትወጣላችሁ። ፕሮፋይል ኢሜጃችሁ ልክ እንደዚህ ሴቭ ታደርጋላችሁ። እኔ እንደቀየርኩት ማለት እዚህ ጋር ባላንስ አለ፣ ሪቻርጅ እና ዊዝድሮ የሚላል። ዊዝድሮ እንግዲህ 500 ፖይንት ነው ማለት 200 ብር ስትደርሱ በቴሌብር በንግድ ባንክ በተለያየ ባንክ አለ።